የናዳ ማርያምና ክብረ ደናግል ቅዱስ ላሊበላ አንድነት ገዳም አበምኔቱ ሊቁ የኔታ ይባቤ ታሰሩ። የመንግስት ተልእኮን በሚያስፈጽሙ ሰርገ ገቦች ላይ እርምጃ ተወሰደ። ከአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር የተላለፈ የማስጠንቀቂያ መልእክት። በሁሉም የአማራ ክልል አካባቢዎች ውጊያውና ስቦ ማስከዳቱ እንደቀጠለ ነው። ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር ድልን ተጎናጸፈ። እነዚህን የመሰሉ የዕለተ ሰንበት መረጃዎችን ይዘናል። ውድ የቻናላችን ቤተሰቦች ባላችሁበት ሁሉ የዓለማችን መዳረሻ ሰላማችሁ ይብዛ እያልን የዕለተ ሰንበት መረጃዎች የተከታተላችሁ አብራችሁን ቆዩ። አብራችሁን ስትቆዩ እኛም ባስተያየት እየደገፋችሁ ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሆን ከልብ በመነጨ አክብሮትና ትህትና እንጠይቃለን። በመቀጠልም ወደ ዝርዝር መረጃዎች እናልፋለን። የናዳ ማርያምና ክብረ ደናግል ቅዱስ ላሊበላ አንድነት ገዳም አበምኔት ሊቁ የኔታ ይባቤ ታሰሩ። የቅኔ የብሉይ ኪዳንና የአዲስ ኪዳን መጻሕፍት የአቡሻክር የጥበባት መምህሩ የናዳ ማርያም ገዳም አበምኔት ወይም አስተዳዳሪ ለጥያቄ ይፈልጋሉ በማለት ከገዳማቸው ወደ ባህር ዳር በመውሰድ በመኮድ ግቢ ታስረዋል። ለበርካታ ዓመታት ደከመኝ ሰልቸኝ ሳይሉ ወንበር ዘርግተው ደቀ መዛሙርት አብዝተው ሲያስተምሩ የኖሩ እያስተማሩም ያሉ አባት ናቸው። እንደ አባትነታቸው ትጉህ አበምኔት ናቸው። መቆፈሪያ ይዘው ርፋ አርቀው ሞፈር ጠርቀው አርሰው ቆፍረው ትሩፋት ሰርተው ገዳም ገድበው ሆነው የሚኖሩ አባት ነበሩ። እንደ ሰባኪ ዙረው የሚያስተምሩ እያስተምሩ ያሉ ሐዋርያ ናቸው። የኔታ ይባቤ አይደለም መታሰር በወርቅ ወንበር ተቀምጠው ያስተምሩን የሚባሉ ረቂቅ ሊቅ ምጡቅ ባለአእምሮ ናቸው። ለሀገር ባበረከቱት የወንጌል የሰላም የልማት የቅኔ የሀገር በቀል ዕውቀት የአቡሻህር የአርአያነት አስተዋጽኦ ሽልማታቸው እስራትና እንግልት ሊሆን አይገባም ነበር። ሊቁ አባታችን ሊሸለሙ እንጂ ሊታሰሩ መስማት ትልቅ ዕዳ ነው። በጣም በሰሜን ጎጃም ሀገረ ስብከት ፈለገ ብርሃን ናዳ ማርያም ክብረ ደናግል ቅዱስ ላሊበላ አንድነት ገዳም ሂዶ በሊቁ የኔታ ይባቤ ተመክሮ ያልተጽናና ተገጽጾ ያልተረጋጋ ከመስቀላቸው ተባርኮ ከጸበሉ ተጠምቆ ዕረፍተ ሕሊና ያላገኘ ሰው የለም ማለት ይቻላል። የኔታ ያለው ግንና የሁሉም መምህር የሁሉም አባት የሁሉም ዘር ቀለም ሳይለዩ አስተማሪ የሁሉም ፊት ደረት ሳይለዩ ገጻጭ መካሪ ናቸው። የኔታን ለጥያቄ ይፈልጋሉ ብለው በመውሰድ በባህር ዳር መኮት ግቢ ውስጥ አስረዋቸው ይገኛሉ። በፋኖ ስም ተሰግስገው የመንግስት ተልእኮን በሚያስፈጽሙ ሰርገ ገቦች ላይ እርምጃ ተወሰደ። አማራ ፋኖ ብሔራዊ ኃይል ወሎ ቀጠና በልጅ ኢያሱ ኮር ራስ አሊ ክፍለ ጦር ፋኖ መስሎ ሲንቀሳቀስ የነበረው የመንግስት ቅጥረኛ በተደጋጋሚ ተደብቆ ሲፈለግ የመኪና መንገድ ላይ በመውጣት ማህበረሰቡን በመዝረፍና በመደብደብ ማህበረሰቡ ፋኖ ላይ የነበረውን ተስፋ እንዲያጣ ለማድረግ እኩይ ተልእኮን ሲወጣ ከቆየ በኋላ በስተመጨረሻ ያደቆነ ሰይጣን ሳያቀስ አይገልም ነውና ነገሩ። በደቡብ ወሎ ዞን አምባሰራ ወረዳ ልዩ ስሙ ሮቢት በተባለ ቀበሌ 17 ዓመቱን ታዳጊ በቀን በጥይት ተኩሶ በመግደል ህይወቱን እንዲያልፍ አድርጓል። ስለሆነም ወንጀለኛው ከማህበረሰቡ በደረሰ መረጃ መሰረት ታዳጊውን በመግደሉና የዘረፈ ወንጀል ላይ በመሰማራቱ ማህበረሰቡ ፋኖ እንድንጠላ ለማድረግ ከመንግስት ተልእኮ ተቀብሎ ወንጀሉን ይፈጽም እንደነበረ በወንጀለኛው አንደበት የእምነት ቃሉን በመስጠት አጥፊነቱን በራሱ አንደበት በማረጋገጡ ህዝቡም አጥፊው ላይ በመመስከሩ በድርጅቱ መመሪያ መሰረት በሮቢት ህዝብ ፊት ኮሩ እርምጃ ወስዷል። በተጨማሪም በታዳጊው ግድያ ተግባር ተባባሪ የነበሩ ሁለት ፋኖዎች የታዳጊውን የነፍስ የካሳ ክፍያ እንዲከፍሉና በስርዓት እንዲቀጡ የልጅ ኢያሱ ኮር ውሳኔ አስተላልፎባቸዋል። በተያያዘ ዜና የመንግስት ተልእኮ ተቀብለው የልጅ ኢያሱ ኮር የጎፍ ክፍለ ጦርን ከህዝብ የመንጠል ስራ ለመስራት ከህዝብ ንብረት መዘረፍ ጀምሮ እስከ አስገድዶ መድፈር ድረስ ግፍ ሲፈጽሙ የነበሩ ቡድኑ በተደጋጋሚ ማህበረሰቡና የፋኖ አባላት ምክር ሲሰጡ ቢቆዩም ከእኩይ ተግባራቸው አልመለስ ስላሉ ህዝቡም ምሬቱን በመግለጽ እርምጃ እንዲወሰድላቸው በጠየቀው መሰረት በደቡብ ወሎ ዞን በወረኢሉ ወረዳ ህዝብ ፊት 5 ወንጀለኞች እርምጃ ተወስዶባቸዋል። ህዝቡም በተወሰደባቸው እርምጃ እጅግ ደስተኛ እንደሆነና ሰርጎ ገቦችን የማጋለጥ ስራን አጠናክሮ እንደሚቀጥል ቃል በመግባት የፋኖን ፍትሃዊነት እያደነቀ ወደ ቤቱ እንደተመለሰ አንዳንድ ያነጋገርናቸው የስብሰባ ተሳታፊዎች ገልጸውልናል ሲሉ የመረጃ ምንጫችን መረጃውን አድርሰውናል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 3ኛ ራያ ሻለቃ ራያ ቆቦ ዞብል ቶሮ በር ላይ ዙፋን ጠባቂ ሰራዊቱን በደፈጣ ሙትና ቁስለኛ በማድረግ ድልን ተጎናጽፏል። ዞብላምባ ክፍለ ጦር 3ኛ ራያ ሻለቃ ባለፉት 5 ቀናት ለ3ኛ ቀን እስከ ዛሬ ድረስ ዞብል ቶሮ በር ላይ ደፈጣ በመያዝ ከ15 በላይ የፋሽቱ አገዛዝ ሰራዊት ሙትና ቁስለኛ በማድረግ ድልን ተጎናጽፈዋል። ራያ ቆቦ ዞብል የመሸገው የጠላት ኃይል ባለፉት ወራቶች በርካታ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን አሁንም ተጠናክሮ ቀጥሎ በዞብላምባ ክፍለ ጦር ራያ ሻለቃ ቃኝ በ5 ቀን ውስጥ ለ3ኛ ጊዜ በደፈጣ በርካታ ኃይሉን በመምታት እንዲሰለችና እንዲማረር ብሎም እንዲኮበለልና እንዲጠፋ በማድረግ የጠላት ኃይል ማፍረስ ተችሏል። በመጨረሻም ከኮሮ የተሰጠ ማሳሰቢያ አለ። ከትግሉ ጫፍ ለመድረስ ጥቂት ነገሮች በቀሩት በዚህ ሰዓት የማይረካ ስግብግብ የግል ፍላጎታቸውን ለማርካት እንዲሁም የመንግስትን ድብቅ ሴራ ተሸክማችሁ ህዝቡን ትግሉ እንዲጠላውና እንዲማረር በግልም ሆነ በቡድን እየሰራችሁ ያላችሁ ጸረ ትግልና ጸረ ህዝብ ኃይሎች ራሳችሁን ከዚህ እኩይ ተግባራችሁ እንድትቆጠቡ
ለአንዴና ለመጨረሻ ጊዜ እናስብ እንወዳለን። ስለሆነም ለህዝብ ጥቅምና ክብር ተሰልፈን ህዝብ ሲበደልና ሲዘረፍ ዝም ብለን የምናይበት ጊዜውም ትግስታችን አልቋልና የትግሉን መስመር ላለማበላሸትና ታጋዩን ተስፋ ላለማስቆረጥ ህዝብ ላይ ግፍ በሚሰሩ በማናቸውም ኃይል ላይ ኮራችን ከድርጅቱ በወረደው አቅጣጫ መሰረት የማያዳግም እርምጃ የምንወስድ ስለሆነ ከወዲሁ እንድትጠነቀቁ ማሳሰብ እንወዳለን። ከአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ለኮሶቨርና አካባቢ ነዋሪዎች የተላለፈ የማስጠንቀቂያ መልእክት። እንደሚታወቀው አማራን እንደ ህዝብ ለማጥፋት አቅዶ ሌት ከቀን እየሰራ ያለው ገዳዩ ራት አማራ የሆነና አማራን የሆነን በሙሉ በጾታ እድሜ ሳይለይ እያጠፋ ይገኛል። ይህ ግፍ ያንገፈገፈው ማለትም የአማራው ጅምላ በገደል መቀበር፣ መፈናቀል፣ የቤት እምነታችን መውደም፣ የሴቶቻችን መደፈርና ሌሎች ግፎት ያንገፈገፉት የአማራው ቁርጥ ቀን ልጅ ፋኖ ስርዓቱን ገደል አፋፍ ላይ አድርጎ ጣረሞት ላይ እንዲሆን አድርጎታል። በጣረሞት ላይ የሚገኘው ስርዓት ትናንት በጅምላ የረሸነውን የቀበርነውን ያፈናቀልነውን ህዝብ በግዳጅ ሰልፍ ደግፉኝ እያለ እንደሆነ መረጃዎች ደርሰውናል። ማለትም ኮሶቨር ላይ ሰልፍ ለማድረግ ህብረተሰቡ እንደጠራ ማረጋገጥ ተችሏል። ሆኖም ግን ማንኛውም የኮሶቨር ከተማ ይሄ ገዳይ ስርዓት ባዘጋጀው ሰልፍ ላይ እንዳይገኝ ያስጠነቀቅን በሰልፉ የተገኘ ላይ እርምጃ የምንወስድ መሆኑን እንገልጻለን። የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ያስተላለፈው መመሪያ ጥሶ የተገኘ ማንኛውም አካል ላይ ከበድ ያለ እርምጃ የምንወስድ መሆኑን እንገልጻለን። ይህንን ሰልፍ ለማስተባበር በፍቅረ ነው ወድቃችሁ ህዝባችሁን በምስር ወጥ የሸጣችሁ ወዳድር ባንዳዎች እያንዳንዷን እርምጃችሁን ከጎናችሁ ነን እየተከታተልናችሁ ሲሆን በአስቸኳይ ከዚህ ድርጊታችሁ እንድትታቀቡ እናሳስባለን። በሁሉም የአማራ ክልል አካባቢዎች ውጊያዎችና ስቦ ማስከዳቱ እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የ77 ለከፋ ክፍለ ጦሮች ዳኞች ባደረጉት የደፍጣ ውጊያ ከርካሜ እና ሆራ አካባቢ የብልጽግና ሰራዊት ለአንድ ሰዓት ያህል በቆየ ውጊያ ከባድ ኪሳራ ደርሰውበታል። በአውደ ውጊያውም በርከት ያሉ ጥርጥር ክላሽና ስናይፐርን ጨምሮ መማረክ ተችሏል። በሌላ በኩል ከአርበኛ ከበደ ሀብቴ ደመላሽ ሻለቃ ባደረገችው መብረቃዊ ጥቃት ፈርዶ ሀብ ቀበሌ መሽጎ የነበረውን ባንዳ ሚሊሻ ሲያሯሩጡ ተርፍደዋል። 300 የክላሽ ጥይት፣ 400 የብሬን ጥይትና 30 ወታደራዊ ጥርንፍና 7 የእጅ ስልክ መማረክ ተችሏል። ብልጽግናው ኃይልም የደረሰበትን ዱላ መቋቋም ሲያቅተው ሬሳውን እንኳን ሳያነሳ ወደ አጣዬ ከተማ ፈርጥጧል። እንዲሁም በኩል መስክ አንጎት ቀጠና በተደረገ የደፈጣ ጥቃት አንዲት ብልጽግና ቀንደኛ ባለስልጣን ጨምሮ 4 በላይ ያገዛዙ ሚሊሻ አባላት ሲገደሉ 3ቱ ቆስለዋል። የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ላስታ ሳምነው ኮር ተከዜ ክፍለ ጦር ሁለተኛ ሻለቃ ቃኞች ባደረጉት የደፈጣ ጥቃት ባገዛዙ ሚሊሻ አባላትና የራስ አንጎት ወረዳ የብልጽግና ባለስልጣን ላይ ከባድ ሰብአዊና ቁሳዊ ኪሳራን አድርሰዋል። ውድ የቻናላችን አድማጭ ተመልካቾቻችን አሜሪካ የኢራን ከመሬት ውስጥ የተገነባውን የኒውክሌር ማበልጸጊያ በቦምብ ደበደበች። ጥቃቱ በ3 የኒውክሌር ተቋማት ላይ የተፈጸመ ሲሆን በተራሮቹ መካከል የሚገኘውና ግዙፉ ፎርዶ የኒውክሌር ተቋም ደግሞ ዋነኛው ሰለባ ተብሏል። ፎርዶ የኒውክሌር ጣቢያ ከመሬት 80 ሜትር ጥልቀት ላይ የተገነባ ተቋም ነበር። በቦምብ ድብደባው በተሳካ ሁኔታ መፈጸሙን የአሜሪካው ፕሬዝዳንት ዶናልድ ትራምፕም አረጋግጠዋል። ኢራን የሰላም አማራጭ ማትከተል ከሆነ ጥቃቱ ይቀጥላል ሲሉም ትራምፕ ዝተዋል። የኢራን አቶሚክ ኢነርጂ በበኩሉ በኒውክሌር ማበልጸጊያው ላይ ደረሰ ጉዳት የለም ያለ ሲሆን ጥቃቱ ከመፈጸሙ ቀደም ብሎ የቦታ ለውጥ ሳያደርጉ እንዳልቀሩ ብዙዎች የተናገሩ ናቸው። ወይም ደግሞ የአሜሪካ ቢቱ ቦምብ እስከ 61 ሜትር ድረስ ብቻ ጥቃት የሚያደርስ በመሆኑና የኒውክሌር ማበልጸጊያ በቦታው ከ80 ሜትር በታች ከመሆኑ ጥቃት ኢላማውን ስቶ ነው የሚሉም አልጠፉም። ለዕለተ ሰንበት ይዘናቸው የቆየችው መረጃዎች እነዚህን ይመስሉ ነበር። ከመረጃዎችን ጋር አብራችሁን ስለቆያችሁ ከልብ እያመሰገነ ቻናላችን ላይክ፣ ሼር ማድረጋችሁን እንዳትረሱ እያልን ስለነበረን ቆይታ ከልብ እያመሰገንን መልካም ዕለተ ሰንበት ተመኘንላችሁ።